ሰላም የዶክ ሚዲያ ቤተሰቦች እንደምን አላችሁልኝ? ዛሬ የምነግራችሁ ማንም ነግሯችሁ የሚያውቅ አይመስለኝም። እንደዚህ አይነት ነገር ለየት ያለ ነገር ነው ያለኝ። በወሊድ ጊዜ ሰገራ እንዳይበዛባችሁ ምን ማድረግ እንዳለባችሁ ነው የምነግራችሁ። ይሄ ነገር በምጥ የሚወልዱም እንደዚሁም በኦፕራሲዮን የሚወልዱም ይመለከታል። እኔ የምወልደው በኦፕራሲዮን ነው ምናምን ልትሉን አትችሉም። ምክንያቱም በኦፕራሲዮንም በምትወልዱ ጊዜ ብዙ ጊዜ ማደንዘዣ ወይም አኔስቴዥያ ስትወስዱ ከወገብ በታይ ያለው የሰውነታችሁ ክፍል በሙሉ ይሞታል። በዚህ ሰዓት ታዲያ ከኦፕራሲዮን ከወጣችሁም በኋላ ኦፕራሲዮን ላይ መሆናችሁ ሰገራ በራሱ ይወጣል። እነዚህን ነገሮች እንዴት ማስወገድ ትችላላችሁ የሚለውን በደንብ አድርጌ ነግራችኋለሁ። ሙያዊ የሆነ ምክር ነው መመክራችሁ። በደንብ ተከታተሉኝ። ይሄ ነገር ኖርማል ነው ኖርማል አይደለም፣ ወይም ደግሞ ሁሉም ሰው ይገጥመዋል ወይስ ተወሰኑ ሰዎች ላይ ብቻ ነው የሚለውን ነገር በኋላ ላይ ያነሳላችኋለሁ። አሁን ግን መጀመሪያ እንዳይበዛ ምን ማድረግ አለብኝ የሚለውን ልንገራችሁ። ከሁሉ በፊት ግን ሁላችሁም ሴቶች ልታደርጉት የሚገባ አንድ ነገር ማለት እንደዚህ አይነት ነገር ለምሳሌ ምጥ እየተቃረበ ሲሄድ የምታደርጓቸው ነገሮች አሉ። እነሱን እናነሳለን። ከማርገዛችሁ በፊት ወይም ማንኛውም እናት ሳታረግዝም ጭምር ማድረግ ያለባት ነገሮችን እናነሳለን። የመጀመሪያው ምንድን ነው? ኪገል ኤክሰርሳይስ የሚባሉ ወይም ደግሞ ፔልቪክ ፍሉር ኤክሰርሳይስ የሚባሉ የስፖርት አይነቶችን ስሩ። ሁላችሁም ሴቶች ማለት ነው። ይህንን ስትሰሩ ጥቅሙ ምንድን ነው? ትልቁ አንጀት ወይም ሰገራን የሚሸከመው ባውል የሚባል አለ። የዚህን የትልቁ አንጀትን ሙቭመንት የሚቆጣጠሩ ጡንቻዎች በደንብ እንዲጠነክሩ ያደርግላቸዋል። እነዚህ ጡንቻዎች በደንብ ጠነከሩ ማለት ይህን ሙቭመንት ይቆጣጠራል። ሽንት ቤት ሄዳችሁ መጸዳዳት በምትፈልጉ ጊዜ በደንብ ትጸዳዳላችሁ። በወሊድ ጊዜ ደግሞ አላስፈላጊ የሆነ ሰገራ እንዳይበዛባችሁ ይጠቅማችኋል ማለት ነው። ይህ የመጀመሪያውና ለሁሉም ሴቶች ሁላችሁም ሴቶች ልታደርጉት የሚገባ ነገር ነው። ይህ እንዳለ ሆኖ ሁላችሁም ነፍሰ ጡር ሴቶች በተለይ ደግሞ ወደ ምጡ እየተቃረባችሁ ስትሄዱ ወይም ወደ መውለጃ ቀን እየተቃረባችሁ ስትሄዱ ማድረግ ያሉባችሁን ደግሞ እናንሳ። ከነዚህ ውስጥ የመጀመሪያው ምንድን ነው? የምትመገቧቸውን ምግቦች መምረጥ አለባችሁ። ከነዚህ ውስጥ ለምሳሌ ፋይበር የበዛባቸው ምግቦች ማስወገድ በጣም አስፈላጊ ነው። ፋይበር ያላቸው ምግቦች ብዙ ጊዜ ሰገራ እንዲለሰልስ፣ ለሆድ ድርቀት እንደዚህ አይነት ነገሮችን ለማስወገድ የሚመከሩ ምግቦች ናቸው። ታዲያ ደግሞ አሁን ሰገራ እንዳይበዛ ምን ማድረግ አለብኝ የሚለው ላይ ስንመጣ ደግሞ ፋይበር ያላቸው ምግቦች መቀነስ ያስፈልጋል። በተለይ ወደ መጨረሻው አካባቢ ስትመጡ ማለት ነው። እነዚህም ለምሳሌ እንደ ጎመን፣ ስንዴ ለምሳሌ በዳቦ መልክ ልትወስዱ ትችላላችሁ፣ በእንጀራ መልክ ልትወስዱ ትችላላችሁ። ስለዚህ ስንዴን ማስወገድ ያስፈልጋችኋል። ባቄላ፣ ምስር እነዚህን ነገሮች መቀነስ ይኖርባቸዋል። ይህ ማለት 1 ሳምንት 2 ሳምንት ምናምን አካባቢ ስትሆኑ ማለት ነው። ምጥ ላይ ሆናችሁ ደግሞ ወይም ምጡ እየተቃረበ ሲመጣ ደግሞ ምንድነው ማድረግ ያለባችሁ? ለምሳሌ በ2 ቀን በ3 ቀን ውስጥ ምጤ ይመጣል ብላችሁ የምታስቡ ከሆነ ወይም እየተመላለሳችሁ በዚህ ሰዓት ውስጥ በዚህ ቀናት ውስጥ የመውለድ እድል አለሽ የምትባሉ ከሆነ ወይም ደግሞ ለምሳሌ በቀጠሮ ኢሌክቲቭ የሆነ የምጥ ማስጀመሪያ መድኃኒቶችን ልትወስዱ የምትቀጠሩ ከሆነ ያ ማለት በዚህ ቀን ኦፕራሲዮን ይሰራልሻል ወይም ደግሞ በዚህ ቀን የምጥ ማስጀመሪያ መድኃኒቶችን ትወስጃለሽ የምትባሉ ከሆነ ያን ቀን ታውቁታላችሁ ማለት ነው። ስለዚህ ያ ቀን እየተቃረበ ሲመጣ እንደ ካፌን ያለባቸውን መጠጦች ወይም ምግቦችን ማስወገድ፣ ለምሳሌ እንደ ኮካኮላ፣ አልኮል እንኳን ያው አንዳንድ ሴቶች በእርግጥ ሊጠቀሙ ይችላሉ። አልኮልንም ማስወገድ ይኖርባቸዋል ማለት ነው። ማንኛቸውም በውስጣቸው ካፌን ያላቸው ነገሮችን አስወግዱ። ምክንያቱም እነዚህ ካፌን በውስጣቸው ያላቸው መጠጦች ወይም ምግቦች ቅድም እንዳልኳችሁ የትልቁ አንጀትን ሙቭመንት ይቆጣጠራሉ ወይም ይጨምራሉ። ስለሚጨምሩ ባልፈለጋችሁት ወይም አንኮንትሮሌብል በሆነ መልኩ ሰገራ እንዲበዛ ያደርጋል ማለት ነው። ነገር ግን ከዚህ በተጨማሪ ዋናውና ትልቁን ነገርም ኋላ ላይ ነግራችኋለሁ። ለምን ጠቅለል አድርጌ የሆነም ነገር ስለምነግራችሁ ማለት ነው። ሌላው ጣፋጭና ከባድ የሆኑ ምግቦችን መቀነስ ይኖርባቸዋል። ለምሳሌ ድንች እና ስኳር ድንች በተለይ ደግሞ ከነልጡ ወይም ከነልጣጩ የምትጠቀሙ ከሆነ ከነልጣጩ መጠቀም የለባችሁም ማለት ነው። ልጡን ማስወገድ ይኖርባቸዋል። ታዲያ ይህን ካልከን ምን አይነት ምግቦችን ነው መመገብ ያለብን ማለታችሁ አይቀርም። መመገብ ያሉባችሁ ምግቦች ደግሞ እነዚህ ናቸው። ለምሳሌ ካገኛችሁ ነጭ ሩዝ መመገብ፣ ነጭ ሩዝ፣ ሙዝ
እነዚህ ፋይበራቸው በጣም በውስጣቸው ያለው ፋይበር በጣም ዝቅተኛ ስለሆነ ሙዝን መመገብ ይኖርባቸዋል። ነጭ ሩዝን መመገብ ይኖርባቸዋል። የተቀቀለ ድንች ቅድም ምንድን ያልኳችሁ ከነ ልጡ ወይም ከነ ቆዳው መመገብ የለባችሁም ነው። አሁን ደግሞ ልጡን ልጣችሁ በተለይ ደግሞ በወጥ መልኩ ሳይሆን የተቀቀለውን ልጣችሁ መመገብ ይኖርባችኋል። የታሸጉ ምግቦችን እነዚህ ካንድ ፉድስ የሚባሉ የታሸጉ ምግቦችን በውስጣቸው እነሱ ፋይበር የሌላቸው ስለሆኑ እነሱን መመገብ ይኖርባችኋል። ይህን ስላችሁ አሁን ምግቦችን ማስወገድ አለባችሁ ስላችሁ ጦማችሁ መክረም አለባችሁ ማለት አይደለም። ስለዚህ በተቃራኒው ወይም ጎን ለጎን የምትመገቧቸው ምግቦችን መቀየር ነው ኖርማሊ መሆን ያለበት ማለት ነው። እንቁላል መመገብ ይኖርባችኋል። በተለይ ደግሞ የተቀቀለ ሊሆን ይችላል። እርጎ ብትመገቡ አሪፍ ነው። እርጎ ጥሩ ነው። እንደዚሁም ደግሞ በተወሰነ መጠን ስጋ መመገብ ይኖርባችኋል ማለት ነው። የጤፍ ገንፎ መመገብ ትችላላችሁ። ገንፎ በጣም ሰገራ የማያበዛ የምግብ አይነት ነው። ገንፎ መመገብ ትችላላችሁ። በአጠቃላይ ፈሳሽ ነገሮችን ማብዛት ጥሩ ነው። ፈሳሽ እንደ ጁስም ሊሆን ይችላል፣ እንደ አጥሚት ሊሆን ይችላል። በፈሳሽ መልክ ምግቦችን መመገብ ይኖርባችኋል ማለት ነው። አሁን ደግሞ ኖርማል ነው ይሄ ነገር ኖርማል አይደለም ወደሚለው ስንመጣ ለማንኛውም ሴት በወሊድ ጊዜ ሰገራ መውጣት ኖርማል ነው። ኖርማል ነው። ይሄ የእሷ ችግር አይደለም። ለምንድን ነው ይሄ የሚሆነው? ትልቁ አንጀት ፖስተሪየርሊ በስተኋላ በኩል አለ፣ አንቴሪየርሊ ደግሞ ማህፀን አለ። ስለዚህ የልጁ ሰውነት መጥቶ እዚያ ትልቁ አንጀት ላይ ፕሬዠር ሲያሳድርበት በተለይ ደግሞ ከታች በኩል ስለሆነ ያለው እላው ላይ ስለሚጫነው ያለው ሰገራ መውጣት ግድ ይሆናል ማለት ነው። ስለዚህ አሁን የነገርኳችሁ እኔ ምንድን ነው ሰገራን ትልቁ አንጀት ውስጥ ተጠራቅሞ በወሊድ ጊዜ እንዳይቀመጥና በወሊድ ጊዜ ተገፍቶ የመውጣት ቻንስ እንዳይኖረው ምን ማድረግ አለባችሁ? ይህ አሁን የምነግራችሁ ነገር ትልቁ ነገር ነው፣ ከምግብ በተጨማሪ ማለት ነው። በተለይ በኢሌክቲቭ ወይም በቀጠሮ የምትወልዱ ከሆነ ከ2 ቀን ከ3 ቀን በፊት አሪፍ ምግቦችን ከተመገባችሁ በኋላ ከዚያ ወዲያ በ24 ሰዓት ውስጥ ደግሞ እነዚያን ምግቦች ታስወግዷቸውና አሁን ያልኳችሁ ምግቦች ሪፕሌስ ታደርጓቸዋላችሁ። እነዚያ በፊት ሰገራ ያለባቸው በተለይ ደግሞ ከ2 ቀን በፊት ፋይበር የበዛባቸው ምግቦች መመገብ ትችላላችሁ። በተለይ በቀጠሮ ለመውለድ ዝግጁ ከሆናችሁ ማለት ነው። እነዚያ ከ2 ቀን በፊት የተመገባችኋቸው ወይም አብዝታችሁ የወሰዳችኋቸው ፋይበር የበዛባቸው ምግቦች በዚያ በ24 ሰዓት ውስጥ ሽንት ቤት ስትጸዳዱ ውልቅ ብሎ የመውጣት ቻንስ አለው። በደንብ ይወጣል ማለት ነው። ከዚያ በኋላ ፋይበር በሌላቸው ምግቦች ወይም በፈሳሽ ስትተኩ ምን ይሆናል? ይሄ ትልቁ አንጀታችሁ ኢምፕቲ ይሆናል ማለት ነው። ኖርማል ነው ኖርማል አይደለም፣ ምን ያህል ሰው ሊገጥመው ይችላል የሚለው አሁን ያልኳችሁን ቴክኒኮች ከሚጠቀሙ ሰዎች ውጪ ከ50% በላይ የሚሆኑት እናቶች በወሊድ ጊዜ ሰገራ ያወጣቸዋል። ይሄ ኖርማል ነው ማለት ነው። ግን ምንድነው ችግሩ? በተለይ ከሰው ሰምታ ወይም ከዚህ በፊት ገጥሟት የሚያውቅ ወይም ሰው ላይ አይታ ካልሆነ በስተቀር በጣም ትጨናነቃለች። ያ ጭንቀቷ ደግሞ የሚያመጣው ሌላ ኮንሲኩዌንስ አለ። ያንን ለማስወገድ ነው። ያው እኛ ሰዎች ፕራይቬሲያችን እንዲጠበቅ እንፈልጋለን እና እዚያ ወሊድ ላይ ሆነው ብዙ ጊዜ እንዳይታይባቸው ይፈልጋሉ። ሌሎች ሰዎች እንዳያዩባቸው ይፈልጋሉ። እነሱ የማይፈልጓቸው ሰዎች ወይም ፕራይቬሲያቸውን እንዳያዩ የሚፈልጓቸው ሰዎች አብረው ሊመጡ ይችላሉ። እዚያ እንደዚህ አይነት ነገሮች ሲኖሩ እነሱ በዚያን ሰዓት እከሌት አየችብኝ አላየችብኝ፣ ባሌ አየብኝ አላየብኝ፣ እንደዚህ አይነት ነገሮች የባሌ እናት አየች፣ የባሌ እህት አየች አላየች የሚሉ ብዙ ነገሮች አሉ። እነዚህ ነገሮች ደግሞ እንዳይገጥሟችሁ ምን ማድረግ አለባችሁ? የምታመጧቸው ሰዎች ከእናንተ የሚመጡ የእናንተን ፕራይቬሲ ሊያዩ የሚችሉ ሰዎች የተመረጡ ሰዎች መሆን መቻል አለባቸው። ስለዚህ እዚህ ላይ በደንብ አድርጋችሁ መስራት ይኖርባችኋል። ነገር ግን ሊያስጨንቃችሁ የሚገባ ነገር አይደለም። ይህ ማለት ሁሉም ሰው ስለሚገጥመው ማለት ነው። ነገር ግን አንድ ቁልፍ የሆነ ነገር ልንገራችሁ። በእርግዝና ጊዜያችሁ የሽንት ቤት አጠቃቀማችሁን ኮመን ለማድረግ ልመዱ፣ ወይም የሆነ ሰዓት አስለምዱ። ሰገራ የምትጸዳዱበትን ሰዓት አስለምዱ ለማለት ፈልጌ ነው። የመጸዳጃ ሰዓታችሁ ተመሳሳይ ከሆነ ያችን ሰዓት ጠብቃችሁ በደንብ ሽንት ቤት ውስጥ ገብታችሁ በደንብ አድርጋችሁ ትልቁ አንጀት ውስጥ የተጠራቀመው ሰገራ የማውጣት አቅም ይኖራችኋል። ሌላው ምጥ ላይ ስትሆኑ የተለያዩ የምጥ ደረጃዎች አሉ። እነዚያን የምጥ ደረጃዎች ከመጀመሪያው የምጥ ደረጃ እስከ 4ኛው የምጥ ደረጃ ድረስ ሰርቻለሁ። በተለይ ደግሞ 2ኛው የምጥ ደረጃ ላይ ሳትገቡ ወይም ሰከንድ ስቴጅ ኦፍ ሌበር የሚባለው ላይ ሳትገቡ በፊት ባለሙያዎችን እየጠየቃችሁ
ምጥ ላይ ያላችሁ ራሱ ሰገራን መጸዳዳት፣ ሽንት ቤት መሄድ በደንብ ትችላላችሁ። እንደዚህ የምታደርጉ ከሆነ ለመውለድ ስትቃረቡ የሚወጣ ሰገራ በራሱ አይኖራችሁም ማለት ነው። ሰከንድ ስቴጅ ወይም ሁለተኛው የምጥ ደረጃ እሱም በደንብ ምን አይነት ምልክቶችን ሳይ ነው ሁለተኛው የምጥ ደረጃ ላይ ገብቻለሁ የሚባለው የሚል ጥያቄ የሚነሳባችሁ ከሆነ መጨረሻ ላይ ይህን ቪዲዮ ጨርሳችሁ የሆነ በቀስት ነገር አመልክቼ የማስቀምጠው ቪዲዮ አለ። እሱን ክሊክ አድርጋችሁ ግቡና እዩት፣ ይጠቅሟቸዋል። በነገራችን ላይ ከዚህ በፊት የሰራኋቸው ቪዲዮዎች ስለምጥ በአጠቃላይ በደንብ ይጠቅሟቸዋል። እነሱን እዩዋቸው። በደንብ ይጠቅመናል ብላችሁ እንዳዳመጣችሁ ተስፋ አደርጋለሁ። ጥያቄዎች ካሏችሁ ኮመንት ላይ ጠይቁኝ። እንደዚሁም ደግሞ ሚስጥራዊ የሆኑ ማናቸውም ጥያቄዎች ካሏቸው ቲክቶክ ላይ ሄዳችሁ ኢንቦክስ አድርጉልኝ። ቲክቶክም ላይ ያለው በዚሁ ስም ነው፣ ዶክ ሚዲያ። በአማርኛውም በእንግሊዝኛውም ሰርች አድርጋችሁ ማግኘት ትችላላችሁ። ወይም ደግሞ አባውት የሚለው ስር ገብታችሁም ሊንኩ አለላችሁ። እየተከታተላችሁ ስለነበር አመሰግናለሁ። ቸር ይግጠመን።